ኢትዮ ኦሞ የህዝብ ድምፅ የሚያስተለኝ ተመልካቾቻችን እንደምን አምደራችሁ እንደምን አመሻችሁ። ከኢትዮ ኦሞ ሚዲያ ዝግጅት የአክብሮት ሰላምታ እያቀረብን በዕለቱ ጉዳዮች በማተኮር ወደ እናንተ የምናደርሰው የመረጃ ክፍለ ጊዜ ነው። አብራችሁ በመሆን ዝግጅቶቻችን እንድትከታተሉ እንጋብዛለን። ከዛን ሄዶ እነሱ ከነፊት ለካ ብዙ ቀን ቆይቷል እና እኔ ሲሄድ እዛ ስብሰባ ነበራቸው። እኔ ስብሰባ ነበረኝ። ከዛም ብራዘር በቃ ወደ ኋላ የምትመለስ ከሆነ ዛሬ ስለምገባ አብረን እንገባለን ሲሄድ ብራዘርን ይዤ ሲሄድ ሁለቱ አንድ ላይ ነበር። እነሱ ደወሉለት ለብራዘር እና የት እንገናኛለን። እኔ ደግሞ ቁርስም ስላልበላው በዚሁ ምሳ በልተን አንድ ላይ እንወጣለን ብዬ ብራዘርን የት ነው ብዬ ወስጄ ቦሌ ቀጠርኳቸው። እነሱ ለቦሌ ቅርብ ናቸው መሰለኝ። እነሱ ያልኩት ሆቴል ቀድሞ ደረሱ። እነሱ ይሄድ እኔ አሁን አማኑን ነው የሚያውቀው እንጂ ከአማኑ ጋር አለው ፓስተሪም አላውቅም። በዛ አማኑን አውቃለሁ። ሰላም ብዬ ነህ ዝም ብሎ ለራሱ ስራ መጣ መስሎኝ ነው ሰላም ብዬ ከዛን ምን እንብላ? አይ እኔ ጥሬ መብላት ፈልጌ ነው እናንተን የጠራሁት አልኩና ከዛ ለካይለቱ ሮብ ነውና ወይተሯን ጠርቼ ማለት ነው ትናንት ነው የዛሬ ነው ስጋውን ቼክ አድርግልኝ አልኳት። ከዛን እሷ ስጋውን ቼክ ለማድረግ ስትል እኔ ከቢሮ ስልክ ይደወላል። ይሄ አሁን ሰሞኑ የኑሮ ማሻሻያ ደሞዝ አለ አይደል? አንድ ምክትል ደውሎልኝ የሆነ የቀረ ጥያቄዎች አሉና እንዴት እናደርግ ምናምን ስል በቃ መረጃውን ወስደ አዲስ አበባ ይዘና ምናምን ፋይናንሶችን እዛ ብዬ ከሱ ጋር እያወራው በዛ መሀል አንድ ሰው መጥቷል። ሌላ ሰው ማለት ነው። እሱ አሁን ከተያዝን በኋላ ራሱ ነው እኔ ሰውየው ማን ነው ብዬ ጠየቁት። እኔ ለነሱ ጀርባ ሰጥቼ ወደዛ ፊትና ዙሬ ነው እያወራው ነበረው ስልክ ማክሲመም ከ5 ደቂቃ እስከ 7 ደቂቃ ሄድ አውርቻለሁ። ዞር ስል አይ በቃ ጨርሰናል አሉ። ወይቶራም መጣ ስልክ እያወሩ ስለነበርና ጥርኳቸው ስጋው ላይ በቃ ያው ትላንት ከሆነ ሌላ ቦታ እንጣለው እንደምን ብራዘር ምን አልኩ ካይኔ በዚሁ እንውጣና ወይ ዝዋይ ወይ አዋሳ ይባላልን አልኩት። በቃ ተባባን ያ አሁን አምስተኛ ሆኖ የመጣውን ሰውዬ ሰላም ነው ምናምን አለ። ሰላም ነው ምናምን አልኩትና ጀማል ይባላል አለ። ዳውት ይባላል ብዬ በቃ ቆየን ከሆቴል ይወጣን እሱ ጋር ሲያወሩት ምን ነገሩ ምን ይፈጠር አላውቅም። ከዛ አይደለ ሲወጣ የሆነ ሁለት መኪና መጥቶ እኮ ሰው ወርዶ እኮ ምናምን ውርውር ሲል እኮ እያየሁት ነው። እሱ ከመኪና ወርዶ በቃ ቁሙ ምናምን ሲባል እኮ እያየው ነው። ግን በምን ሂሳብ ነው ለኛ ብዬ ነው የሚያስቡ። ከዛ እነሱ ቁሙ ምናምን ሲሉ እኔ ለኛ ስላልመሰለኝ እኔ ከዛ ወደ መኪናዬ ሄድኩ። አጋጣሚ መኪናውን ሲከፍት ዝግ ነውና ስልኬን አውጥቼ ዞሩ ለመደወል ማለት ነው የት ማላችሁ ስለማለት። ከዛ መኪናዬን እንዳደረገ ዞር ብዬ ስልክ እንትን ሲያደርግ ሳይ ብራዘርን እያሉ ከዛ እንዴ ነው አልኩ። ከዛ ቆም ስትል ያ ልጅ ያልኩትን አላል መጥቶ እነሱ ጋር ሰላም ብሎ ጀማል ልጅ ብለ ሄደ። ዘን ሳይ እሱን ያዙ እንዴ ይሄ ነገር ምንድነው ብዬ እንግዲህ ሰርግል ውስጥ ነው። ከዛ ወደ ኋላም ወደ ፊትም ተሳል ቆንኩ። በቃ ቆም እያየው ነው። ከዛ በመጣ አንዱ የውሱ ነው ብሎ ያዘ። ምንድነው አልኳቸው። ግባ ስለ አራት ሰዎች ተረጋጉ። ምንድነው የተፈጠረው ነገር እኮ ነው ግሳለ ነው ማለት። ከዛ ግባሉ በቃ እዛ ሁለቱም አማኑን ፓስተርም ተያዝ በቃ አምስታችን ተያዝን ማለት ነው። እንዳጋጣሚ ሆኖ የኔ ሹፌርም የኔ ማጃቢም ያውኛ እዛ ሆቴል ለገባ ነው። እሱ ለካ እዛው ዞር ብሎ ዝም ብለን እነሱ ዞር አሉ። እነሱ ስንያዝም እኮ አላዩም እነሱ አልቆየንም እኛ። ከዛ በኋላ እንትና ከዛም ስንሄድ መንገድ ላይ ጠየኳቸው ምንድነው ችግሩ እኛ ምን የተያዝንበት ምክንያት ምንድነው አለ። አንተ ምንድነው ያለ? አይ እኔ እንደዚህ የመንግስት አመራር የት እንደዛ አይደለም እንደዛ አይነት ሹፌር አለ አዋለኝ አጃቢ አለ አዋለኝ የት ነው ያሉት? እኔ አላውቅም አልኩ። እንግዲህ ከሆቴል እኛን ያዛችሁ እነሱን የት ኑሩ ምን አላውቅም አልኳቸው። ከእንትኑ ይመስለኛል እነሱ ያሰቡት ኢቃውን ወስዶ ከክፍለ ሀገር ነው መጡት የሚል ጥቆማ አለ መሰለና ኢቃውን ወስዶ እኛን ወስዶ የሆነ ቦታ ወርውሮ ለመሄድ ይመስለኛል እነሱ። ከዛን እዛ ገባናል። ኦሬዲ ያ አምስተኛው ሰው የት እንደገባ አይታወቅም ከኛ ጋር ተይዞ። አዎ ስለዚህ ጠቋሚ እሱ መሆኑን አረጋገጥኩ። ምክንያቱም ችግር ከሆነ አምስታችን አለ መታሰር ነበረብን። ኦኬ ስለዚህ እኔና ብራዘርና አማንና ያፓሰራሉ ብቻ ገባን። እሱን የት ነው አለው እየጠየቀው ነው። እዛ ካልን በኋላ
እዛን ዝም ብለው ምናምን ማጀምሩና በቃ ጫወታ መሆኑን ገባኝና እዚያው ከዚህ በኋላ ስለ ራሳችን መብት እንጂ የሱ ጉዳይ ብዙም እንትን አያስፈልግም ብለን ለነሱም ነገርኩ። አሁን ከኛ ጋር ሰው ነበር፣ አምስተኛ ሰው ነበር ምናምን ካል የት ማስቀመጣችሁት ምንድነው ብሎ እንደገና ወደኛ ሌላ ጥያቄ እንዳያዞሩ በቃ እኛ አሁን ስለ ራሳችን መብት ብቻ እንከራከር የሚለው ነገርን አቋም ያዝ። በዛ አቋም ከያዝን በኋላ እዛ ውስጥ ያለን የገጠሙ ነገሮች አሉ። አንደኛ እኔን ጠየቁኝ፣ ለምንድን ነው መጣው ለስብሰባ አልኳቸው። ስብሰባ ትላንት ጨረስን። አጋጣሚ እኔ ታናሽ ሲስተር አለች፣ አዲስ አበባ አለች፣ አግብታ ይዛ የምትኖር ማለት ነው። ትንሽ በጤና ያማታል ምናምን ሲሉ በቃ እንደዚህ መጥቻለሁ፣ ለምን እነሱ ጋር ሂጄ በዛ አጋጣሚ አላየም ብዬ በቃ እነሱ ጋር ሄድኩ። ቆየሁ እስከ 10 ሰዓት ነው 11 ነው። ወደ ቡሬዩ ነው የምኖሩት። ተመልሼ አደርኩ። በጠዋት ወጣለሁ ብዬ 2 ሰዓት አካባቢ ጋር ስነሳ ብራዘር ደወለልኝና አዲስ አበባ ነኝ ያለሁት አብረን ነው የምንገባው ትንሽ ጠብቀኝ አለ። በቃ እንደዛ ብዬ እንደው እኔ እዛው ሩም ቆየሁ። ከዛን 4 ሰዓት አካባቢ ጋር እሱ ደወለልኝና በቃ መሄድ እንችላለን፣ የት ነው ምሳ የምንበላው ምናምን አለ። በቃ ከዛን ቅድም ያልኩት በቃ ቀጠርን፣ ወሰድኩና ሄድኩ። ይሄንን ነገር ነው ያየሁት። ከዛን ስብሰባ ነው ብዬ ለእንትኖች ስናገር ፖሊሶቹ ችግር የለም ስብሰባ መሆኑን ደብዳቤ አስመጣልንና አንተን እንትን እናደርጋለን አሉ። ከዛን ስብሰባ መሆኑን ወደ ቢሮ ልጆቹ ሄዱ በአካል የኔ አጃቢና ሹፌር ማለት ነው። አይ ተከልክለናል፣ ደብዳቤ እንዳንጽፍ አለ። ማን ነው ከለከለው? ፕሬዝዳንቱ ደውሎ ነግሯል። አላመንኩም። ብራዘርን ብቻ አገኘና ለብራዘር ነገርኩና እስቲ እሱ ወደ ኋላ ከተመለሰ ቢሮ ይሄድና ስብሰባው እንግዲህ አንድ ላይ ተጠራን። እኔ ፕሬዝዳንቱ፣ ገብረ መስቀል ፓርቲ ኃላፊው፣ ፋይናንስ ኃላፊ አቶ ተፈሪና ገቢዎች ኃላፊ ወይዘሮ አለምነሽ አምስታችን አንድ ላይ ተጠራን። ሜሴጁ ራሱ አስተላልፎልኝ ሰኞ ስብሰባ አለ፣ ስለዚህ 19 ገብታችሁ አድራችሁ ሰኞ ጠዋት 2 ሰዓት ተኩል ዋና ፓርቲ ጽሕፈት ቤት ስብሰባ አለ ብሎ ሄደ። 5 ነው ከኛ ክልል ሄድ ነው ማለት ነው። እኛ ፕሬዝዳንቱ፣ ፓርቲ ኃላፊው፣ ፋይናንስ ኃላፊ፣ ገቢዎች ኃላፊና ፓብሊክ 5 ነው። አደም ነው መራው ስብሰባው። በፌደራል ደረጃም እነሱ አምስት ተቋማት ማለት ነው ስብሰባ ያደረግነው ማለት ነው። ስለዚህ እንግዲህ እኔ እዛ ላይ ምንም እንትን ይኖራል ብዬ እንትን አላልኩም። እንግዲህ ሜሴጅ በመጣልኝ በዋትስአፕ ነው። ስለዚህ ያው እኔም ይሄንን ሜሴጅ አይቼ ስብሰባውን ተሳትፌያለሁ። እንግዲህ እንደ ድሮ መገጣጠሚያ ደብዳቤ አይጻፍም። የሞከርኳት ልጅቷ ፍሬህይወት የምትባለው ፎላ የምትባላለች የኔ ምክትል ኮሚኒኬሽን ላይ ያለችው እሷ ወክዬ ነው የወጣሁት። ይህ ልጅቷም ግልጽ ተናገረች። እንግዲህ እኛም ውስጣችን በጣም እያዘነ ነው፣ ግን ደብዳቤ እንዳትጽፉ ተብለናል ከርዕሰ መስተዳድር። ስለዚህ ምንም ማድረግ አንችልም። ስለ በቃ ይሄንን ከሰማ በኋላ ተውኩ። በቃ ምንም አይነት ሌላ እንትን አያስፈልግም። በራሴ መንገድ በበዛ ቀን ነው የሚጨመረው። ያ ነገር አለ ስትከራከር ያው በበዛ ቀን ነው። ያ ደብዳቤ ቢኖር በሁለተኛው ወይ በሶስተኛው ቀን አሳይቼ ሊወጣ ይችል ነበር። ስለዚህ ይሄ ከሌለ ያው እኔ ድርጊቱን አልፈጸምኩም የለውበትም ብለህ ያው ቀን ተጨምሮ ያው ትከራከራለህ፣ ሌላ ነገር አይሆንምና ስለዚህ በቃ ይሁን በሚል ነገር ታውን ያው ተከራከርን። የሚያሳዝነው ነገር ግን ቀጥታ ግን እየተደወለ እንዳይወጡ እየተባለ ግን የሚሰራው ስራ ነው የሚደብረኝ። አሁን እኮ ከዋናው ጋር እያጣላን ያለው ነገር ምን አለ መሰለህ? ለመሰረታዊ 2 ነገር ጠይቀው ነው ባይዞ ከነጋር ይባል። አንደኛ ኮንሶ ላይ በጣም የውሃ ችግር አለ ታውቃለህ። እና ጥያቄ ብቻ ጠየቅኩት በጣም ሲመረኝ ማለት ነው። አዎ ደግሞ ነገሩ መሰረታዊ ነገር ነው ውሃ ማለት። ስለዚህ ጥያቄ ጠየቅኩና አንተ ስቴዲየም እየገነባህ ነው፣ ስቴዲየም ለግዠሪ ነው አልኩት፣ ውሃ ግን ቤዚክ ኒድ ነው አልኩት። ስለዚህ እኛ እንደ ኮንሶ ህዝብ የምንጠይቀው ቤዚክ ነገር ነው እንጂ ለግዠሪ ነገር አይደለም። ስለዚህ እባክህን 100 ሚሊዮን ብር የማይሞላውን ውሃ ፕሮጀክት ትተህ በቢሊዮኖች ግን ስቴዲየም ለመገንባት የምታስበው ነገር እኔ እንደ አንድ ዜጋ ይሰማኛል። ስለዚህ ለዚህ ጥያቄ መልስ መስጠት አለብኝ ብለን ሁለታችን በጣም እየተጣላን እያለ አጋጣሚ አሌክስ መሀል ላይ ነው። ምንድነው የሚያጣላችሁ አለ። በቃ እኔ ከፈለገ ይቀራል እንጂ አንዱ ለግዠሪ ነገር እየኖረ እኛ እዚህ ቤዚክ ኒድ
ለህዝቡ የሚያስፈልገው ጉዳይ ላይ ሄደን አንድ ቤት እያጣን ዝም የምንልበት ነገር የለም። ስለዚህ የሚቀር ከሆነ የሁሉም ነገር መቅረት አለበት እንጂ እንደዛ ነገር የለም ብለን በጣም ረዥም ሰዓት ተጨቃጭቀን ብር የለም ብሎ 20 ምናምን ሚሊዮን ብር ይከፈልና ስራ ይጀምራል። ያን ማለት ነው ፎር ፈርስት ታይም ይሄ ጉዳይ ላይ በጣም ነው ተከራከረ። እንደቂም የሚይዛል። ከዛ ከኢንቨስትመንቶች ጋር ተያይዞ ጥያቄ ጠየቅኩ። ሁለት ጥያቄ ነው አንድ ጠየቅኩት። አንደኛ ወላይታ ላይ በሚደረገው የኢስሪም የተለያዩ ጉዳዮች ላይ እንደ አስተባባሪ ግልጽ መሆን የለብንም ወይ? ምክንያቱም አንዳንድ ችግር ሲፈጠር ሰው ፓርቲ ነው የሚመጣው። ሰው ሲሾም ሰው ሲሻር ፓርቲ ይመጣል። አንዳንድ ሹመቶች አንዳንድ ሽረቶች እኛ እንደ ፓርቲ ማናቂ፣ ግን ቅሬታዎች ሲቀርቡ ሄዳችሁ ፓርቲ ጠይቁ ትላላችሁ። እኛ የተቋሙን ስም እንዳይበላሽ ብለን ያልሆነ መልስ እየሰጠን እያስተባበልን ቆይተናል። አሁን ግን ሪስክ መውሰድ ከፈለግን አውቀን ሰው መሾም አለበት፣ አውቀን ሰው መባረር አለበት አለ። እኔ እንደ አንድ ግለሰብ ከዚህ በኋላ ይሄን ነገር እኔ አክሰፕት ለማድረግ ይቸገራል እና እሱ ጉዳይ ላይ በደንብ መነጋገር አለብን አለ። ያን እንደውም አሌክስም ይሄን አስተካክለናል። እንደ ፓርቲ ተቸግረናል፣ የፓርቲ ትንሽ ችግር እየገጠመን ነው የብለው ነገር በደንብ አነሳን እነኚህ ጉዳዮች ላይ እና ትንሽ ከበጀት ጋር ተያይዞ ምንድነው ቻናል ቶም ባሉ ፕሮጀክቶች ምናምን አሉ። እነኚህ የገንዘብ ትልልፎች አሉ። ለምሳሌ አሁን ለጋሞ ልማት ማህበር ተብሎ 75 ሚሊዮን ነው ምናምን 100 ምናምን ሚሊዮን ይከፈላል። አዎ አጀንዳው ምንድነው ነው እኛ ማወቅ አለብን። ክልሉ ይገበራል ይከፈል፣ ግን ለምንድን ነው የሚከፈለው? ግልጽ ነው። አሳማኝ ነገር ከሆነ ዲፌንስ እናደርጋለን ማንኛውም ነገር ሲመጣ። የተከበራችሁ የኢትዮ ኦሞ ቤተሰቦች የዛሬውን ዝግጅታችን በዚሁ ላይ አብቅተናል። በሌላ ዝግጅት እስከንገናኝ ድረስ በያላችሁበት ሰናይ ጊዜ ይሁንላችሁ።